ሰላም ለእናንተ ይሁን። በሻሎም ሚዲያ ለተፈጠርንለት ዓላማ መኖር በሚል ርዕስ የጀመርነው የ12 ሳምንታት የሕይወት ለውጥ ጉዞ ዛሬ አንድ ትልቅ ምዕራፍ ላይ ደርሷል። ባለፉት 4 ሳምንታት መሠረታዊ የሆኑ እውነቶችን ስንዳስስ ቆይተናል። ይህ የ12 ሳምንት ጉዞ እንደ አንድ ረጅም መሰላል ነው። 4 እርከኖችን ወጥተናል። ነገር ግን ወደ 5ኛው ከመሸጋገራችን በፊት ዛሬ ቆም ማለት አለብን። ለምን መሰላችሁ? ብዙ ጊዜ መረጃዎችን በማከማቸት ብቻ ለውጥ ይመጣል ብለን እናስባለን። ነገር ግን እውነተኛ ለውጥ የሚመጣው በተማርነው ልክ ስንኖር ብቻ ነው። ዛሬ የምናየው እስካሁን የተማርናቸውን 4 ክፍሎች እንዴት ወደ ተግባር እንለውጣለን የሚለውን ነው። ደብተራችሁን አውጡ። ዛሬ የምንማርበት ሳይሆን የምንሰራበት ቀን ነው። ባለፉት 4 ሳምንታት ያየናቸውን ነጥቦች ባጭሩ እናስታውስ። አንደኛ፣ የባዶነት ትርጉም። በሕይወታችን ውስጥ የሚሰማን ባዶነት የገንዘብ ወይም የዝና ማጣት ሳይሆን ከዓላማችን መራቅ መሆኑን አይተናል። ሁለተኛ፣ የመመሪያ ጥበብ። የሰው ልጅ ያለ መመሪያ ማኑዋል ሊኖር እንደማይችልና መለኮታዊ መርሆች ለስኬታችን ቁልፍ መሆናቸውን ተረድተናል። ሦስተኛ፣ እውነተኛ ማንነት። ማንነታችንን ከሰው አስተያየት ሳይሆን ከፈጣሪ እይታ አንፃር ማየት እንዳለብን ተመልክተናል። አራተኛ፣ የተሳሳተ ሩጫ። የሌላውን ሰው ሕይወት ኮፒ ማድረግ ማቆም እንዳለብን ተነጋግረናል። የመጀመሪያው ተግባራዊ ልምምድ ቼክ ፖይንት 1። ባለፉት 4 ሳምንታት ውስጥ ይህ እውነት ለኔ ነው ያናችሁት አንድ ነጥብ የትኛው ነው? አሁኑኑ ማስታወሻችሁ ላይ ጻፉት። ያንን ነጥብ ካለፈው ሰኞ ጀምሮ እስከ ዛሬ ድረስ በተግባር የገለጻችሁበትን አንድ አጋጣሚ አስታውሱ። ካልነበረ ደግሞ ነገ ይህን አደርጋለሁ ብላችሁ አንድ ተግባር መድቡ። ወደ ቀጣዮቹ 8 ሳምንታት ከመሄዳችን በፊት ይህንን ትልቅ መመሪያ እንድትይዙልኝ ይፈልጋለሁ። ዕውቀት ያለ ተግባር ሽክም ነው። ጥበብ ግን የተማሩትን መኖር ነው። ብዙዎቻችሁ በኮሜንት ላይ በጣም ደስ የሚል ትምህርት ነው ስትሉን ነበር። ደስ የሚል ትምህርት ብቻ ሆኖ እንዲቀር አንፈልግም። ለምሳሌ ይቅርታ መርህ መሆኑን ተምረናል። ይህንን ተግባራዊ ለማድረግ ግድ ቪዲዮ 12 ሳምንት እስኪሞላ መጠበቅ የለብንም። ሁለተኛው ተግባራዊ ልምምድ ቼክ ፖይንት 2። በዚህ ሳምንት ውስጥ የማንነት ኦዲት እናድርግ። ባለፉት 4 ክፍሎች የተማራችሁትን መሠረት በማድረግ ለዓላማችሁ የማይጠቅሙ 3 ልማዶችን ለዩ። ምናልባት በከንቱ ወሬ ጊዜ ማሳለፍ፣ ራስን ዝቅ አድርጎ ማየት ወይም በሰው ስኬት መቅናት ሊሆን ይችላል። እነዚህን 3 ነገሮች በዚህ የረፍት ሳምንት ውስጥ ለመተው ቆርጣችሁ ተነሱ። ቀጣዮቹ 8 ክፍሎች ከክፍል 5 እስከ 12 የያዙ ናቸው። ነገር ግን እነዚህን ክፍሎች ስንለቅ ከአለፉት 4 ክፍሎች ምንም የሕይወት ለውጥ ሳያመጣ የሚቀጥል ሰው እንዲኖር አንፈልግም። የ5ኛው ሳምንት ትምህርት ከመጀመሩ በፊት ይህንን የመተግበሪያ ሳምንት አድርገን እንውሰደው። ባለፉት ክፍሎች የተሰጡትን ኤክሰርሳይሶች በሙሉ ደግማችሁ ስሯቸው። 3ኛው ተግባራዊ ልምምድ ቼክ ፖይንት 3። እኔ ማን ነኝ ለሚለው ጥያቄ በየቀኑ የምትሰጡትን መልስ አስተናክሩ። እኔ ለታላቅ ዓላማ የተፈጠርኩ ነኝ ብላችሁ ስኑ። ይህንን መተግበር ስትጀምሩ ወደ ክፍል 5 ለመሸጋገር ተዘጋጅታችኋል ማለት ነው። ውድ የሻሎም ሚዲያ ተከታታዮች፣ ዛሬ ቆም ያልነው ወደ ኋላ ለመቅረት ሳይሆን ወደ ኃይል ወደፊት ለመወንጨፍ ነው። የ12 ሳምንቱ ጉዞ ገና አላበቀም። ገና አጓቢና ሕይወት ቀያሪ የሆኑ ክፍሎች ይጠብቁናል። እስከዚያው ግን ባለፉት 4 ሳምንታት የተማራችሁትን በተግባር ስትተገብሩ የገጠማችሁን ለውጥ ወይም ፈተና በኮሜንት ላይ አጋሩን። የእናንተ ተግባራዊ ምስክርነት ለሌሎችም ብርታት ይሆናል። ያስታውሱ፣ ለተፈጠርንለት ዓላማ መኖር የእውነተኛ ደስታ ምንጭ ነው። በቀጣይ ሳምንት በተግባር እንገናኝ። ሰላም ይሁኑ።